በጣም ተሰቃይቻለሁ ማለት ራሴን እስከ ማጥፋት ደረጃ ደርሼ አውቃለሁ። ተወዳጇ ሙዚቀኛ ቬሮኒካ አዳነ 3 ጊዜ ራሷን ለማጥፋት ሞክራ እንደነበር ገልጻለች። በዚህ ቪዲዮ ቬሮኒካ ለምን ይሄን ያህል ጊዜ ራሷን ለማጥፋት ሞከረች፣ በህይወቷ ምን አጋጥሟታል የሚለውንና ተስፋ ለቆረጡ ሰዎች ያስተላለፈችው መልእክትም የማቀርብላችሁ ይሆናል። ቪዲዮን ላይክ ያደረጋችሁ እስከ መጨረሻው ድረስ ተከታተሉኝ። በመጀመሪያ ቬሮኒካ አዳነ ማነች የሚለውን ትንሽ ልንገራችሁ። ቬሮኒካ አዳነ የተወለደችው ሰኔ 11 ቀን 1987 ዓ.ም አዲስ አበባ ውስጥ ሲሆን ያደገችው ካሳንቺስ 22 እና 24 ሰፈሮች ውስጥ ነው። በማጂክ ካርፔት ትምህርት ቤት ከ6ኛ እስከ 12ኛ ክፍል ድረስ የተማረች ሲሆን በመቀሌ ዩኒቨርሲቲ በጋዜጠኝነትና ተግባቦት ወይም በእንግሊዝኛው በጆርናሊዝም ኤንድ ኮሙኒኬሽን የመጀመሪያ ዲግሪዋን በ2019 ዓ.ም ይዛለች። ለአባቷ ከፍተኛ ፍቅር ያላት ቬሮኒካ ገና ሕፃን እያለች በ1 ዓመቷ ነበር ከአባቷ ጋር መኖር የጀመረችው። ወላጅ እናቷ ቬሮኒካ የ1 ዓመት ልጅ እያለች ቤተሰቦቿ አዝማሪ አታገቢም ብለው ያፋቷትና ጥላቻቸው የጠፋችው። በዚህም የተነሳ አባቷ ብቻውን ተሰቃይቶ እንዳሳደጋት ትናገራለች። ለእናቷን ፍቅር የሌላት ቬሮኒካ እናቷን በድጋሚ ያየችው የ11 ወይም የ12 ዓመት ልጅ ሆና ነበር። የእናት ፍቅር ባውቀው ደስ ይለኝ ነበር የምትለው ቬሮኒካ እናቷ ተመልሳ ከመጣች በኋላ ለምን ጥለሽኝ ጠፋሽ ብላ ጠይቃት ነበር። ነገር ግን ያገኘችው መልስ አጥጋቢ አልነበረም። እንዲሁም ልጅ እንዳላት እንዲታወቅ ራሱ እንደማትፈልግ ነው የተረዳችው። እስካሁንም ድረስ ለእናቷ ልቧ ክፍት እንዳልሆነም ትናገራለች። አባቷ የቤቱንም የውጭውንም ስራ እየሰራ ብቻውን ሰርቶ እየተቸገረ ቢሆንም ደህና ትምህርት ቤት አስተምሯታል። እስከ 12 ዓመቷ ድረስ ብቻዋን ቢያሳድጋትም 12 ዓመቷ ላይ ግን አባቷ ሙዚቀኛ አዳነ ተካ ሌላ ሚስት አገባ፣ ወይዘሮ ህሊና ዮሐንስን። ከዚያም ታናሽ እህት ተወለደችላት። ታናሽ እህቷ ፍሬ ህይወት አዳነ ትባላለች። ከጎንደር ዩኒቨርሲቲ በኢንጂነሪንግ ተመርቃለች። ከዚህ ጊዜ በኋላ እንግዲህ ከ2 ወደ 4 ቤተሰብ አደጉ። እንዲህም ሆኖ ግን ለአባቷ ለአዝማሪ አዳነ ተካ ህይወት አልጋ ባልጋ አልነበረችለትም። ቤት ፈረሰበት፣ መኪና አደጋም ደረሰበት። በዚህ ሁኔታ ውስጥ ሆኖ ግን ልጆቹ እንዲጎልባቸው አያደርግም። የግል ትምህርት ቤት ያስተምራቸዋል። አሁንም ድረስ በኢኮኖሚ ደረጃ ማገገም አልቻለም። እናም ቬሮኒካ የሙዚቃ ስራ ውስጥ ስትገባ ቤተሰቦቿን ማስተዳደር ጀመረች። አሁንም ድረስ እሷ ነች ቤተሰቡን የምታስተዳድረው። በህይወት በጣም ብዙ መከራዎችና ፈተናዎችን አስተናግዳ ነበር። ከፍተኛ ህመሞችን ታማ ታውቃለች። ቬሮኒካ ከ5 ጊዜ በላይ ቀዶ ጥገና ተደርጎላታል። በተለይ 5ኛው ቀዶ ጥገና ቶንሲል የመጨረሻ ደረጃ ደርሶ ጉሮሮዋን ዘግቶት ራሷን ስታ ነበር ወደ ሆስፒታል የተወሰደችው። ስለዚህ አሳዛኝ አጋጣሚ አንድ ቀን ቬሮኒካ አዳነን ለአድናቂዎቿ እንዲህ ስትል ነበር የገለጸችው። በህይወቴ አጫዎቻችሁ የማላውቀውን አንድ ታሪኬን ላጫውታችሁ። ዶክተሮቹ እንዳሉኝ ከሆነ የዛሬ 4 ዓመት ሙቼ ነበር። ይህኔ አታውቁኝም ይሆናል። አያቶቼ ቤት 6 ዓመት ኖሬያለሁ። 1 ዓመት ካምፓስ ተምሬ እረፍት ላይ ነበርኩ። አንድ ቀን ስንስቅ ስንጫወት ቆየንና አልጋ ላይ አረፍ አልኩ። ትንሽ ስቆይ እያላበኝ መጣ። መተንፈስ ከበደኝ። ለእንግድነት የመጡ ዘመዶቻችን ቬሮኒካ የታለች ከመቀሌ መጣለች እያሉ ሰላም ሊሉኝ ሲመጡ ያዩኝና እግዚአብሔር ይማርሽ ኃይለኛ ጉንፋን ይዟታል ብለው ጥለውኝ ይሄዳሉ። በሰዓቱ እኔ ምንም ማውራት አልቻልኩም እና ምንም ማድረግ እንደማልችል ሳውቅ ጸጥ ብዬ አቃስታለሁኝ። ሰዎቹ ይመጣሉ፣ ይሄዳሉ። ከተወሰኑ ሰዓታት በኋላ በአፌ መተንፈስ አልቻልኩም፣ ዘጋኝ። ማውራት በጭራሽ አይታሰብም። ቤተሰብ ይስቃል፣ ይጫወታል፣ ድምጻቸው ይሰማኛል። እንደምሞት ሳረጋግጥ አባቴ ትዝ አለኝ። እንባ በእንባ ሆንኩ። አባቴ ደስታውን ሳላሳየው በእኔ ሲሰቃይ ከርሞ ውጤቴን ሳይ መሞቴን ሲሰማ ምን ይሆን እያልኩኝ ከደቂቃዎች በኋላ መንፈራፈር ጀመርኩኝ። የዛኔ ነው አያቴ ቬሮኒካ ሻይ ላፍላልሽ፣ ትኩስ ነገር ትጫለሽ እያለች ስትመጣ ያየችኝ። ደነገጠች። በዚህ ፎቶ ላይ ያለችው አያቴ የአዳነ ተካ እናት ጌጤነሽ ጠጋው ትባላለች። እሷ ነች በባዶ እግሯ ደንግጣ የግል ሆስፒታል የወሰደችኝ። ዶክተሩ ሲያዩኝ ከአቅማችን በላይ ነው ብለው የካቲት ጻፉልኝ። አያቴ ስትንከራተት ጫማ ለማድረግ ለደቂቃ እንኳን ትዝ አላላትም ነበር። ታሜ የነበረው ቶንሲል ሲሆን የመጨረሻ ስቴጅ ላይ ነበር የደረሰው። ሙሉ ለሙሉ ጉሮሮዬ ተዘግቷል። ዶክተሩ ሲያየኝ የነበረበትን በረራ ሰርዞ ነገ ጠዋት ክትትሏን አይተን እኔ በዋነኝነት ሰርጀሪ ሰራታለሁ አለ። አሁን ስሰማ የመሞት ዕድሌ 80% ነበር። ለማንኛውም በሁለተኛው ቀን ብሞት ሙሉ ኃላፊነቱን ወስዳለሁ ብዬ ፈረምኩ። ሰርጀሪ ተሰራው፣ ዳንኩ። ለብዙ ዓመታት የተሰቃየሁበት ህመሜ ጠፋ። ክብር ምንም ለማይሳነው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ሁሉም ነገር ለበጎ ነው ስትል ነበር ቬሮኒካ አዳነ ያን ያጋጠማትን ነገር ለአድናቂዎቿ እንዲያውቁ ያደረገችው። እናም በዚህ ሁሉ ውጣ ውረድ በተደጋጋሚ የደከመችው ቬሮኒካ ራሷን ለማጥፋት አስባ እንደነበረም ትናገራለች። ለመሆኑ ምን አለች? ሙሉን ልንገራችሁ። እንደማንኛውም ሰው በብዙ ችግር ውስጥ አልፌያለሁ። የማያልፍ የሚመስሉ ጊዜያቶችንም አሳልፌያለሁ። መኖሬ ልክ አይደለም ብዬ አስቤ አውቃለሁ። ራሴን ለማጥፋት ከአንዴም 2-3 ጊዜ ቁጭ ብዬ አስቤበት አውቃለሁ። ነገር ግን ያኔ ራሴን አለማጥፋቴ የዛን ሰዓት ያልታየኝ የዛሬ ጥሩ ኑሮ እንድኖር አድርጎኛል። ራስን ማጥፋት ራስ ወዳድነትም ነው። እኛ የምናስፈልጋቸውን ሰዎች ለደቂቃ አለማሰብ ነው። ልክም አይደለም።
ይሄን ስጽፍ አስቤበት ነውና እባካችሁ ህይወት የጨለመባችሁ መስሎ ከተሰማችሁ ያለሁበት ህይወት አይገባኝም ብላችሁ ከተሰማችሁ ፈተና ከተደራረባባችሁ ማርያምን እናንተ ትልቅ ቦታ ልትደርሱ ነው። ይሄን ፈተና ብቻ አለፉት፣ ጸልዩ፣ እመኑ፣ ሁሉም ያልፋል፣ ነገ ትስቃላችሁ የሚል መልእክት ነው ያስተላለፈችው።